ቢያንስ ተረጋጊና አውሪኝ። ምንድነው የምናወራው? እኔ ነበርኩ እኮ መናደድ የነበረብኝ። አረ መናደድ እኮ ነው የሚያናድደኝ። አሁንማ እንደማትወደኝ ነው የገባኝ። እንደማትወደኝ? አዎ የጓደኞቼን ባሎች ሳይ እንደማትወደኝ ነው የገባኝ። ቆይ እነሱ አድርገውትን ያላረኩልሽ ምን አለ? እንደሌሎች ወንዶች አትቆጣጠረኝ። መሄድበትም ለብሳ ያስጨንቅህ አትቀና። ያለ እኔ ማረፊያ እንደሌለሽ እያወቅኩኝ የት ትሄጃለሽ ብዬ ልቆጣጠርሽ? ምንም ብትለኝ አላምንም። ወንድ ልጅ ካልቀና አልወደደም ማለት ነው። ለካ አንቺ ሳትሆኚ ዘመኑ ነው ጥፋተኛ። እንዴት? ፍቅርን የሚያጠፉ ነገሮች የፍቅር መለኪያ መሆናቸው። እንዴት ነው ቅናት የፍቅር መለኪያ የሆነው? እንዴትስ ነው ነጻነት ጥላቻ የሆነው? ስሚ ምሩ፣ አምኜሽ ካልታመንሽ እሱ ያንቺ ችግር ነው። ለእኔ ግን በእምነትና በነጻነት ያላስቀረውትን ፍቅር በቅናትና በቁጥጥር አስቀረዋለሁ ብዬ አላስብም። እሺ እደውልልሻለሁ። ሃይ ዳጊ ብዬ ነበርኩ። ያችን ውሻ ረሳት አይደል? ምንድን ነው የምትለው? አውቀህ ነው እንዴ? ምን አረኩ? ለምንድን ነው ረሳት የምትለኝ? ታዲያ ምን አረኩ? ለምን ረሳት ብለህ ታስታውሰኛል? ኧረ እኔ አላወቅኩም እንደዚህ እንደሚያናድድ። አውቀህ ነው እንጂ ሆን ብለህ ገና ከልቤ ያወጣኋትን ረሳት ብለህ የምታስታውሰኝ። ድጋሜ እሷን እያስታወስኩኝ ልታመም ልጎዳ? እዘንልኝ እንጂ ለምንድን ነው በልቤ ውስጥ የተዳፈነውን እሳት መጭርብኝ? እሺ በቃ እሺ አትበለኝ። ህመሜ እንደሚገባው ሰው በቃ ተወኝ። ልኑርበት። አንተ ቆይ ለምን አትተዋትም? ከብዙ ሰው ጋር ነው የምትታየው፣ አትመናት። ከዚህ በኋላ ስለሷ ክፉ ካወራችሁ ትጣሉኛላችሁ። ጭፍን አፍቃሪ አትሁን፣ አንዳንዴም ተጠራጠር እንጂ። ለምን ትደክማላችሁ? እኔ እኮ አልሰማችሁም። ያው እንደውም መጣች። ሂዱልኝ። ይዞ እድሜሽ ረጅም ነው፣ ሲያነሱሽ ነው የመጣሽው። ምን ብለው? አትመናት፣ ተጠራጠራት ምናምን። ታያቸው ባክሽ። እውነታቸውን ቢሆንስ ግን? አይሆንም። ቢሆንም እኔ በአንቺ ቀልድ አላውቅም። አንቺ ለኔ የሆንሽውን ስለማያውቁ እኮ ነው። ቆይ እኔ ምን አደረኩልህ? ብዙ ነገር። እኔ እኮ መወደድና መውደድ መቻልን ያወቅኩት ባንቺ ነው። ከልቤ የምስቅልሽ የምናደድብሽም ሰው እኮ አንቺ። ድንጋዩ ልቤ እንኳን ማፍቀርን ያወቀው እኮ አንቺን ሲያውቅ ነው። ግን እኮ ይዙ ያልከው ነገር ሁሉ በውስጥ ይሄ ነበር እንጂ በእኔ የተፈጠረ አይደለም። የተደበቀን ማስገኘት በራሱ እኮ ትልቅ ልብን ይጠይቃል። እኔ ከሀገር ልወጣ እንደሆነ ታውቃለህ። ቶሎ አልመለስም። እጠብቅሻለሁ። እስከ መቼ? እስክትመጪ። አትጠብቀኝ ይዙ። ሌላ ሰውን ለመልመድ ሞክር። አልሞክርም። ከዚህ በኋላ ሌላ ሰው ከምለምድ በአንቺ ትዝታ ውስጥ ብቻ መኖርን እመርጣለሁ። እሺ አትቆጣ። ጓደኞችን ሰላም ልበላቸውና እንሂድ አይደል? ሞከርን ግን የሚሰማን አይነት አይደለም። በደንብ ሞክሩ። እንደምንም እንዲጠላኝ አድርጉ። ከአንቺ ሌላ ሰው የሚወድ አይመስለኝም። ከንቱ ልፋት ነው። እኔን ካጣ ሰው እንደማይሆን አውቃለሁ። አሁንም በደንብ ሞክሩ። አንቺ ነይ ተነሺ። እንዴ ጭራሽ ትቀመጫለሽ እንዴ? የቤቱን ልብስ ማን ሊያጥብልሽ ነው? ኧረ እባክህ አላጥብም። እሺ ለምንድን ነው የማታጥቢው? ባለፈው ሳምንት እኮ እኔ ነኝ እሺ ያጠብኩት። ከፈለክ ጠብ፣ ካልሆነ ግን እግር መብላት ትችላለህ። እሺ ይቺ እንዴት አባቷ ነው የሚያረጋት? አንቺ ታላቅሽ እኮ ነኝ። ወይ ደግሞ ማለት ነው እጄንም ጨምረ ብላ። እሺ ነሽ ሊያዝሽ ብቻ። ቆይ ምን አባሽ ነው ያልሽው? ምን አባሽ ነው ያልሽው? ተወኝ በቃ እሺ ተወኝ። እንደውም አቦሳ ምንጣል ነይ። እሺ እንጣል። እኔ ልዩ ነኝ። እሺ አንድ አይነት አቦሳም። አየሽ አሸነፍኩሽ። ሂጂ ጠቢ። ኧረ እባክህ በሶስት ነው። እሺ ይቺ አፋፋሪ ምን አይነቷ ናት? ነይ እሺ እንበል። አሸነፍኩ። ነይ እሺ አንድ እድል አለኝ። እሱን ካሸነፍኩሽ ታጥቢያለሽ። በይ የስ ሂጂ ጠቢ። ሂጂ። ስሚ እህቴ ወዬ ይሄንንም ጨምረሽ ጠቢ። እሺ ጠፋፊ። ያው እዚህ ጋር እኔ እንዳመጣሁሽ ግን እንዳያቅ ይደብረዋል። እሺ ያለውበትም አናሳይሽ። ፈልጊ እንደማላጣ ጠንቅቀህ ታውቃለህ። የማይፈልግሽን ሰው መፈለግ ትርፉ ድካም ነው። እንደምትፈልገኝ ያውቃለሁ። በቃ በመነጋገር እንፍታ። ምንድነው ችግር? ምን እንነጋገር? ምን አለ ያላወቅሽው? የነገርኩሽን ሁሉ እኮ መቀለጃና ቧልት አድርገሽዋል። እኔ እኮ ስለወደድኩሽ ነበረ ሁሉንም ትቼ አንቺን ያልኩት። አንቺ ግን ሁሉንም በተነሽ ጀግና እንድትባይ መቃብሬን ቆፍረሽ ቀበርሽኝ አይደል? ይቅርታ። አሁን እኮ አይዞሽ፣ አትፍሪ። እንደ እባብ አፈርልሽ መነሳት አላቀበት። አሁን ተይኝ በቃ። ለሚወዱት እኮ ይቅርታ ይደረጋል ወይስ ጠልተኸኝ? ቆያኔ ለምን አልታይሽ? አሁን ምን ተገኘ? ምን እንደሚያናደኝ ታውቂያለሽ? ልጠላሽ አለመቻል። ያን ሁሉ ነገር አድርገሽኝ አንቺን አለመርሳቴ አንገበግበኛል። አረፈደም እኮ። አሁንም እድል ስጠኝ። ከዚህ በኋላ እንደ በፊቱ ልሆንልሽ አልችልም። ለሌላ ጊዜ ሲወድሽ መውደድ እንቻይበት። ጥላቻና ክፋት እውቀትን አይጠይቅም፣ ድድብና ነው እንጂ። ፈሪ ነህ። ችግርን እንደመጋፈጥ ሱስ ውስጥ ተደበክ አይደል? ሱስ እኮ እውነተኛ መድኃኒት አይሆንም፣ ማስታገሻ እንጂ። እኔ ግን እውነተኛ መድኃኒት ወደሆነ ወደ ፈጣሪ ነው የቀረቡ። አንቺን ይቅር ብዬሻለሁ። እኔንም ህመሜን ሽሮ እንደ መጻጉ እንደሚያቆመኝ አልጠራጠርም። አየሻት? ያችንሽ ልጅቷ ስልኳን ብቻ ትቀበይልኝ። አንተ ግን እኔ ሴት መስያ ልታየህም አይደል? ምን አገናኘው? ምንም። እቀበልልሃለሁ። አንድ ቀን ግን አይነን ስትገልጥ ይቆጫል። እናት እንዴት ነሽ? ሰላም። ያ ልጅ ይታይሻል?
በጣም ደስ ብለሻል። ሊያወራሽ ይፈልጋል። ወንድምሽ ነው? አይ አይደለም፣ ጓደኛዬ ነው። ምን ነው? እና ምን ችግር አለበት ወይስ ፕሌየር ነገር ነው? አረ የለበትም። በዛ ላይ ታማኝ ነው። ቀርበሽ ብታይ ትወጂዋለሽ። የኔ እናት፣ ወይ እኔ ጅል መስዬሻለሁ ወይ አንቺ ጅል ነሽ ማለት ነው። ማለት አልገባኝም። ወንድምሽ ካልሆነ ታማኝ ነው ካልሽ እንደማየው ቆንጆ ነው። እና ጅል ካልሆንሽ እንዴት አሳልፈሽ ትሰጪዋለሽ? ጓደኝነት ፍቅሬን አወረበት እንጂ እኔማ አስቤ ነበር። ምን አልሽኝ? ልክ ነሽ። እኔ ነኝ ጅሏ። ጥሪዋ አወራዋለሁ። ይዙ ምን አለችሽ? እባክህ እሷም ትወድሃለች። ተስፋ ሳትቆርጥ ንገራት። እውነት ግን እንደምንተዋወቅ አልጠረጠረችም አይደል? አታስብ። ይልቅ ቶሎ ሂድና ንገራት። ምሩ እወድሻለሁ ማለት ከቤተ ክርስቲያን ስመለስ ማወራሽ ነገር አለሽ።